ላኪ አላህ ሆይ እነሆ አድርስ ያልከኝን ቃል ሁሉ አድርሻለሁኝ እነሆ መስከር ብለው ተናግረዋል። እሺ ኦኬ፣ ሌላ የተጨመረ ነገር የለም። እነሱ ሄዱት፣ እናንተ የምትቀበሉት እሱ የጻፈውን እነሱ ያሉትን ብቻ ነው። እሺ አመሰግናለሁ ለጥያቄ። እሺ ጥያቄ አለ ይቀጥል። እሺ አንድ ጠይቄ ልውረድ። የመጨረሻ ጥያቄን ጠይቄ ልውረድ። እኔ ሙስሊም ነኝ፣ ሂጃብ አላረግም፣ ይዤ ብዙ ደስ አይለኝም እና ስለ ሂጃብ የተደረገ ላይክ ምን ያህል ወንጀል እንደሆነ የሆነ ከቁርአን አያ እየገለጽክ ትነግረኛለህ? ቃለ ሱብሓነሁ ወተዓላ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ስለዚህ የአላህ ትእዛዝ ነው። ያንን መጻረር አይቻልም። ሂጃብ ብሎ ማለት ከላይ ከፀጉሯ ጀምሮ እስከ እግሯ ድረስ የሚሸፍን የሆነ የልብስ አይነት ነው። ከጎን ደግሞ የሰውነቷን ቅርጽ የማያሳይ የሆነ የልብስ አይነት። እንዲህ አይነት ልብስ መልበስ አለባቸው በሴቶች ላይ። ይህን ያለበሰ ስህተት ላይ ነው ያለው። ያንን ማስተካከል አለባቸው። አይ አላህ ይጨምርልህ። አመሰግናለሁ። እሺ ጥያቄ ምንድን ነው? እንዲላ አለ እና እሱ ላይ ምን ብለሃል? ኃጢአትን አይሰራም መሐመድ፣ ኃጢአትን አይሰራም ንጹህ ነው ብለኛል። እንደዛ ነው አይደለ? አስተምሮት አልተሳሳቱም፣ ኃጢአትን አላደረጉም። ስለዚህ አይሰራም ነው አያደርግም ነው? እንደውም አይሰራም፣ በቃ አይሳሳትም። ኃጢአትን አላደረጉም ነቢ ሰለላሁ ዐለይሂ ወሰለም አልተሳሳቱም፣ አልጠመሙም ብሎ አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አይ እንጂ አይሳሳቱም አይደለም፣ ሊሳሳቱ ይችላሉ። አይሳሳቱም። ኦኬ አይሳሳቱም የምትል ከሆነ ከሰማሁት ነው የምነግርህና ለምንድን ነው ወደ ከዚህ በፊት የነበራቸውም ኃጢአት ወደፊቱን የሚሰሩትን ኃጢአት ሊሰረዝ የተነገረላቸው ምን ያስፈልጋል? ይሄ መነገሩ ወደፊት የሚለው አላህ ስብሐነሁ ወተዓላ ምን ያክል በእርሳቸው ላይ ሁኔታውን ጸጋውን እንደዋለ የሚገልጸው እንደው ብትሰራ እንኳን እንጂ ሰርተሃል የሚል የለም። እዛ ላይ እንዲህ ኃጢአትን ሰሩ የሚልም የለም። ሶድ ላይ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ወየቲመ ኒዕመተሁ ዐለይከ ወየህዲየከ ሲራጠን ሙስተቂማ ይላል። ስለዚህ እንደው ያለፈውንም የሚመጣውንም ኃጢአትህን ይምርልሃል ሲል ጊዜ ቢሰሩ እንጂ ሰርተዋል እያለ አይደለም። ሰርተዋል የሚል ምንም የለም እዛ ላይ ማለት አላህ እርግጠኛ አይደለም ሊሰራ ይችላል ብሎ ነው። እርግጠኛ ከሆነ ለምን ተሰርዞልሃል የሚለው ቃል አልመጣም? እርግጠኝነትን ምንትን የሚያስብል ነገር አይደለም። ይሄን ብታደርግ እያለ ብዙ ቦታ ላይ ይናገራል። ለኢን አሽረክተ ለየሕበጠነ ዐመሉክ ይላል። ሌላ ቦታ ላይ ብታጋራ መልካም ስራ ሁሉ ይታብሳል ይላል። የማጋራትን ከባድነት ሊገልጽላቸው ፈልጎ ነው። ፈኢን ፈዐልተ በዚህም ቦታ ላይ ልክ እንዲሁ ያለፈውንም የሚመጣውንም ኃጢአትህን ሁሉ ምሬልሃለሁ ሲል አላህ ስብሐነ ወተዓላ እንደው ኃጢአትን ሰርተዋል ማለት አይደለም። እንዳልሰሩ አላህ ስብሐነሁ ወተዓላ ይገልጽላቸዋል። አላህ ግን አምኗል። የሚመጣው ኃጢአት እንደሚሰራ አምኖ እኮ ነው የሚመጣውንም ሰርዤልሃለሁ ያለ። ማን ነው እንደዛ? ቃሉን ነው እኮ አንተም ያልከው እንደዛ። አሁን አንተ ያልከው አዳምጠህ እንደዛ አሁን አንተ የምትለው የለም በፍጹም ቃሉ ላይ እንደሚሰራው ቆ አንተ ያልከው አንተ እኮ ነው ያልከው። እኔ እንደሚሰራው ቆ ነው ያለው ብያለሁ አይደለም? አንተ ያልከው ይኸውልህ የአሁኑንም የወደፊቱንም አይደለ? ስለዚህ የወደፊቱንም ከተባለ እንደሚሰራ ያውቀዋል ማለት ነው አላህ። ያለ አንተ እኮ ነው ያልከው። የወደፊቱንም እንደሚሰራ ያውቀዋል ያለው ማን ነው? እኔ እንደዛ አላልኩም። አንተ ያውቀዋል የሚለውን እሺ እናውጣው፣ ግን ለወደፊትም ለሚሰራው አይደለ? ስለዚህ ለወደፊት የሚሰራው መኖሩን አላህ ሊያውቅ ይችላል። ምክንያቱም እሱ አምላክ ነው ብለህ አይደለ? ምን ሰሩ? ለምሳሌ እንደሱ አንተ እንደተረዳኸው እኔ እኮ አይደለም ያልኩት እኮ ቃሉ ነው ብዬ አዳምጥሽ ምን ለማለት እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአት አድርገዋል ወይ አላደረጉም አለ የሚል ካለ ለማሳየት ይችላል። አይ እኔ አደረጉ አይደለም ያልኩት ቃሉ ላይ አታዳምጥም መልስ
እሱ ጋር ተጨቃጨቁ ክርስቲያኖች። እሱ ይችላል፣ እኔ ክርስቲያን መድኃኒዓለምን እሱ ይችላል። በቃ ያለፈውንም የሚመጣውንም ሁሉ ሊምርልህ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ኃጢአትን ስለሰሩ ነው ብሎ የተናገረ አንድ ሙፈሲር አለው? የለም። ወደፊትም ስለሚሰሩ ነው ያለ አለው? ይላ የለም። ገብቷል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ላይ አላህ ሱብሓነሁ ወተዓላ ምን ያክል በእርሳቸው ላይ ውለታን ጸጋውን እንደዋለላቸው የሚገልጽ ነው። በእርሳቸው ላይ ወንጀል እንዳለ እንደተነሳላቸው አላህ ቃል በቃል በቁርአን ላይ ይናገራል። ወረፈዕና አንከ ዊዝረክ ይላል። ከአንተ ላይ ኃጢአትንም አነሳሁኝ ይላል አላህ ሱብሓነሁ ወተዓላ። ኃጢአት በእርሳቸው ላይ ፍጹም የለም። ገብቷል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ምንም አይነት ስህተት እንዲያደርጉ አላህ ሱብሓነሁ ወተዓላ ሊምርላቸው እንደሚችል የተናገረበት እንጂ እንደ ኃጢአትን ታደርጋለህና ወደፊት ምሬልሃለሁ አብሽር እያላቸው አይደለም። ይሄ ነው ጥያቄ ያለ።